ጥለሻል። እሺ አመሰግናለሁ። አይገርምም? አላየሁትም ነበር። እሙዬ። አቤት። ቁርስ ትንሽ አልበላውም ነበር። እግዚአብሔር ይስጥልኝ። ወንድም እኔ ነው ብር ጥለሃል። ምን አልሽኝ? ያንተ መሰለኝ ብር ጥለሃል። ወንድሜ አነሳሁት እኮ እናት። እሱማ ያንተ አይደለ እኮ የኔ ነው። ታዲያ ምን ፈልግሽ? አይ ቁርስ ስላልበላው ትንሽ ለዛ ብዬ ነበር። እግዚአብሔር ይስጥልኝ። እሙዬ ብር ጥለሻል። የማን ነው? እኔ እንጃ። እኔ እንግዲህ አሁን ነው ያየሁት። ያንቺ መስሎኝ ነው። አይ የኔ አይደለም። ለራስሽ እንደዚህ ሆነሽ በታክሲ እየተጋፋሽ የኔ አይደለም ብለሽ ትመጻደቂያለሽ? አሁን ማን ያየኛል ብለሽ ነው? አጉል ጽድቅ ሲያጫውትሽ ነው እንጂ ትሽ አንሹ ባክሽ። እሙዬ ያንቺ ነው አይደል? ታዲያ የማን ሊሆን ይችላል? መቼም ያንቺ አይሆን። ቆይ እኮ ምንድን ነው እንግዲህ ታግሰን መተን ከዛ ሁሉ ሰው ተመርጠን ሶስታችን ለኢንተርቪው ደርሰናል። ስለዚህ ያለን አማራጭ መጠበቅ። ልክ ነሽ። በዚህ ስራ በጠፋበት ዘመን ለዚህ ትልቅ ድርጅት ለኢንተርቪው መድረስ ራሱ ቀላል ነገር አይደለም። እኔ ግራ የገባኝ ግን ይህን የሚያክል ትልቅ ድርጅት ቢሮ ይሄ ብቻ ነው ማለት ነው? ኧረ እኔ ራሱ እያሰብኩት ነበር። መኖሪያ ቤት እኮ ነው የሚመስል። ባይዘው በጣም ትልልቅ ድርጅቶች ለኢንተርቪው ሲጠሯችሁ ቢሮአቸው እንደዚህ አይነት ነው። እኔ ያው ለስራውም ለፖዚሽኑም አዲስ ስላልሆን ብዙ ግራ አላለኝም። ልምድ አለኝ እያልሽ ነው? አዎ በደንብ። መቼም 0 ዓመት የስራ ልምድ ካለው ጋማ ቁጭ ብያል ወዳደር። ለነገሩ ያው እነሱም ልምድ ያለው ሰው የሚፈልጉ ይመስለኛል። ለዛ ነው በትምህርታችንም በስራ ልምዳችንም እንግዲህ ተወዳድረን እዚህ ጋር የደረስነው አይመስልሽም? አዎ አይ ልክ ነሽ። እስኪ መጨረሻው ማየት ነው እንግዲህ።
ወንድም ብር ጥለሃል። አልሰማኝም መሰለኝ። ብር ጥለሃል ነው ያልኩ። ማኒ? አዎ አንተ ከኪስህ እኮ ነው የወደቀው። አረ ተሳስተሻል። እኔ ኪሴ ውስጥ ብር የሚባል ነገር የለኝም። ታዲያ ይሄ ብሬ ማን ነው? እኔ እንጃ። ምናልባት ከኔ ቀድሞ የገቡ ሰዎች ከኪሳቸው ወርቆ ይሆን እንዴ? አዎ ሊሆን ይችላል። በቃ ይዘው ግባና ጠይቃቸው። ወንድም ትንሽ ግን ቁርስ አልበላውም ነበር። ውይ እኔም እኮ ብር የለኝም። መመለሻ ገንዘብ አጣለሁ ብዬ እኮ በእግሬ ነው የመጣሁት። በቃ እቺ ለዳቦ ከገዛችልሽ አንድ ዳቦ እንኳን። እቺ ግን ምን ትገዛሽ? ባይሆን ካገኘኸው ላይ 100 ብር እንኳን አሰጠኝ። እግዚአብሔርን ፍሬ እንጂ እህት፣ የኔ ባልሆነ ገንዘብ እንዴት አዝበታለሁ? ባይሆን ልግባና ጠይቂያቸው፣ የነሱ ካልሆነ እዚሁ ጠብቂኝና እሰጥሻለሁ። ግን የነሱ ከሆነ ግን ምንም ማድረግ አልችልም። አሁን ቸኩያለሁ። እሺ ልግባ። እንግዲህ የሁላችሁንም ውጤት ተመልክተናል። ያለፋችሁት 4 ነበራችሁ። አንድ ሰው ግን አልመጣም። በጣም ይቅርታ። በማርፈድ ኢንተርቪው ያመለጠኝ እንዴ? እንዴ አንተና 4ኛ ሰው የተባልከው? አዎ። ምን ነው ኢንተርቪው ያመለጠኝ እንዴ? ምንድነው ከማርፈድህ? አለባበስህ ራሱ እኮ የቢሮ ስርዓት የለውም። ይቅርታ። በጣም ከሩቅ መንገድ እኮ በእግሬ ስለመጣሁ ነው ልብስ የቆሸሸው። አስተካክላለሁ። አትሊስት ለሳቸው ክብር ስትል እንኳን ሸሚዝ ነገር ለብሳ አትመጣም? ይቅርታ። ደግሞ ምንድነው በእጅ ያዝከው ብር? ስርዓት የለም እንዴ? ኪስ ከተተው? አይ ኪሴ እንኳን አልከተውም። ለምን? የኔ ገንዘብ አይደለም። ወደዚህ ስመጣ አንዲት ምስኪን ሴት ብር ከኪሴ ወርቋል ስትለኝ የኔ እንዳልሆነ ስነግራት ምናልባት ከእናንተ መካከል ወደዚህ ስትገቡ የጣለ ሰው ካለ ብዬ ገንዘቡን ይዤ መጣሁ። ከእናንተ መሀል ብሩን የጣለ ሰው አለ? አይ እኔ አልጣልኩኝም። እሷ ነች ይህን ገንዘብ ወርቋል ያለችኝ። ኢንተርቪያችንን ጨርሰናል። ውጤቱን እናሳውቃችኋለን። ምን እየተካሄደ እንዳለ የሚነግረኝ ሰው አለ? ቀልድ ነው እንደያዛችሁት? አንድ ባንድ ሳታወሩ ነው እኔ ኢንተርቪው ጨርሰናል የምትሉን? ይኸውላችሁ ከተወዳዳሪዎች መካከል ስንመርጥ በትምህርት ዝግጅታችሁ፣ በስራ ልምዳችሁ የተሻለ ሆናችሁ ስላገኘናችሁ ነበር 4ታችሁን የመረጥናችሁ። በዋናነት ግን ድርጅታችን ላወጣው የስራ ፖዚሽን ታማኝ ሰው ያስፈልጋል። የስራ ብቃታችሁ እንዳለ ሆኖ እናንተ ስለ ራሳችሁ ከምትነግሩን በተሻለ እኛ ደግሞ በተግባር ልንፈትናችሁ ፈለግን። ይህንን ድንቅ ሀሳብ ደግሞ ያመነጨችው እቺ ምስኪን የምትመስል ሴት ናት። ቆይ እሷን እዚህ ነገር ውስጥ ምን ከተታት? ማስተዋል ትባላለች። የመጀመሪያ ልጄ ናት። ድርጅቱን በማናጀርነት የምትመራው እሷ ናት። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ድርጊት ከቃል በላይ ነው። ይሄ እናንተን ለመፈተን የተጠቀምንበት ዘዴ ነበረ። ግን በሚያሳዝን ሁኔታ 3ታችሁ በማያቅማማ አካሄድ ነው የሰው ብር የወሰዳችሁት። ደግሞ ይሄ ምስኪን ሰው ደግሞ በሚገርም ሁኔታ ከጠበቅነው በላይ ሆኖ አግኝተነዋል። ታማኝነት እኮ ለራስ ነው። ሰው እንኳን ባያችሁ እግዚአብሔር ያይናል ብላችሁ አታስቡም? እሺ አሁን የወሰዳችሁትን ብር መልሱልኝ። መልሱልኝ።
አያችሁ፣ እናንተ ወጣቶች ናችሁ። ከፊታችሁ ብዙ ነገር ይጠብቃችኋል። በታማኝነት ኑሩ። ኢንተርቪውን ጨርሰናል። ከአንተ በስተቀር ሌሎቻችሁ መውጣት ትችላላችሁ። ጨርሰናል። ውጡ። በደንብ ጨብጠኝ። ኧረ እጄ ንጹህ አይደለም። እንደዚህም አይነት ንጹህ እጆች አይቻላቅም። እነዚህ እጆች በሰውም በእግዚአብሔርን ፊት ብትዘረጋቸው ያሳፍሩ። እንኳን ደስ አለ። እንዳንተ አይነት ሰው ለድርጅታችን በማግኘታችን እድለኞች ነን። በእውነት እግዚአብሔር ጸሎቴን ሰማ። በጣም ተስፋ ቆርጬ ነበረ። እግዚአብሔር ጸሎቴን ሰማ። በጣም አመሰግናለሁ። እኛን ማመስገን አይጠበቅብህም። የስራ ውጤት ነው። ድርጅታችን ባወጣው የስራ ፖዚሽን አሸናፊ ሆነ ተቀጥረሃል። ምን እንደምል አላውቅም። ነገ ስራ መጀመር ትችላለህ። አመሰግናለሁ። ትችላለህ። አቶ አብራ። አቤት። ይሄ ቅድም የሰጠኝ ብር ነው። ዘሩ 100 እጥፍ አፍርቶ ነው። ለትራንስፖርት ይሆናል። አመሰግናለሁ። እኔ ትበኛለች። ተባረክ። አሜን አባዬ።